የድሮ ዩቲዩብ ቻናሌ ተዘግቶብኝ አዲስ ከፍቻለሁ። እስካሁን አበሻ ያልጠበስኩት ሳስበው ለላቲን ስለመሆን ነው። What? አረ እኔ ጌታ ነኝ ተበድሬ ነው የገዛሁት በብድር የተገዛ መኪና። አረፈድን ጋይስ። ሚስቱ ፈረስና ሰው ትሆናለች። ከዛ በኋላ ሰውየው እንደዛ ማለት እሺ ያኛውን ኮንሰርት ጨርሰን አሁን ወደ ልቤ ኮንሰርት ልንገባ ነው። ሮዶ መኪና ሃይ ጋይስ እንዴት ናችሁ? ደህና ናችሁ? እንግዲህ የድሮ ዩቲዩብ ቻናሌ ተዘግቶብኝ አዲስ ከፍቻለሁ። ባካችሁ ሰብስክራይብ አድርጉ። 14000 ሰብስክራይበር ነው ያጣሁት። ይሁን በአዲስ መንፈስ በአዲስ ኢነርጂ እንጀምራለን። ከኋላ መኪና ይቆማል። ለማንኛውም ጋይስ ዛሬ የላቲን ኢቨንት አለ። ላቲና ሆነናል። ከዛ ደግሞ የልቤ ኮንሰርት አለ ይኬድለታል። ይከታባቴ ከዛማ ያው ከስራ መልስ ይውላችሁ። አሁን ነው ልብሴን የቀያየርኩት እንደምታዩት የላቲን ቲሸርት ነው ያደረኩት ማለት ብራዚል ነው። እሺ እኔ ከዛ ማያገባ አትግባ። ለማንኛውም ዛሬ ሩላ አንድ ታሪክ ነግረኝ ነበር ልንገራችሁ። ምን መሰላችሁ ታሪኩ? አንድ ፈረስና ሰው የምትሆን ሴትዮ ነበረች አሉ። ምን አረባክሽ ዲዛይን ያልኩት ጌታ። ከዛ ሚስቱ ናትና ሚስቱ ፈረስና ሰው ትሆናለች። ከዛ በኋላ ሰውየው እንደዛ ማለት ሰውየው ቤቱ እንግዳዎች ይመጣሉና እንግዳዎች ሲመጡ ያዩዋትና ሚስትየው ከእግሯ በታች ፈረስ እግሯ በላይ ሰው ከታች ፈረስ መሆናል ያዩ ማለት ነው። ከዛ እዛ ቤት የገባ ሰው ሁሉ ለካ ሚስት ምንድነው ግማሽ ፈረስ ግማሽ ሰው የምትሆነው ይሏል፣ ይገላል። ከዛ ይሄኛው ለካ ድሮ አባቱ ሲያሳድገው ምን ብሎታል? በማይገባ ነገር አትግባ አትጠይቅ ብሎት ነበር። ከዛ አትግባ አትጠይቅ ስለተባለ ማለት ነው ምንም አይጠይቅም፣ በቃ አያገባውም። ፈረሱና አይቷት ምናምን ምንም በቃ ብዙም አልደበረውም፣ ምንም አልገረመውም፣ ዝም ይላል። ከዛ ይሁን የሞተ ሰው ታያለህ አለው። አዎ አየዋቸው፣ በማያገባቸው ገብተህ ጠይቀው ነው። ስለዚህ አንተ ግን በማያገባ ገብተህ ስላልጠየቅ ብሎ ወርቅ ነው የሆነ ነገር ሸለመው አሉ። ስለዚህ ታሪኩ ማለት ነው ከዚህ ወደዚህ ቢገለባበት ፈረስ አይደለችም ሴትዮ አሳ ናት። ዛሬ ጋይስ እኔ እንግዲህ አዳሜን የማገኘው የላቲን ቫይብ ላይ ሊሆን ይችላል። ሁኖስ እንደው ላቲን አይባደው እኔ በቃኝ። እንደው እስካሁን አበሻ ያልጠበስኩት ሳስበው ለላቲን ስለመሆን ነው። what አይመስላችሁም? ወይ ደግሞ የልቤ ኮንሰርት ላይ ሊሆን ይችላል። ጣፋንቴን ማገኘው ኤኒዌይስ አረንጓዴ በርቷል። ሌትስ ጎ ይቀወጣል። ደንደረረረ አራኪሎ ሚል ዘፈን አለ። ቶሎ ቶሎ አራት ኪሎ ድምጽ ይገባውና ቶሎ ጉዞ ወደ ላቲን ቫይብ። ዛሬ ስሜ ራሱ ህሊና አይደለም ቦኒታ በሉኝ። ምን አለፋችሁ ይሄን የላቲን ዳንስ አቀላጥፎ ነው የምታዩኝ። ቀጠሯችን የት ነው? ቃና ወይራ ውስጥ ብለውናል። ወሎ ሰፈር አካባቢ ሰው እየሄድን ነው። እስቲ እንግዲህ እንሂድ። የሰዎቹን አውትፊት አሳያችኋለሁ። እኛ እንደውም ብዙ አልተጨነቅንም፣ ከስራው መልስ ስለሆነ የምንሄደው። ሰው በጣም ይዘጋጃል ብዬ አስባለሁ በእርግጠኝነት። ቫይቡ ምናምን የሆነ አንድ ወንድ ሳብ አድርገኝ ከሱ ጋር እንዲህ ማሚዬ ብታዩ ጥርሷን አሟት ትንሽ ትላንት አስነቅያታለሁና ናፈቀችኝ። ያላወራኋትም ቀን ሙሉ። እስቲ እንደውልላት። አሉ እናቴ አላ ልሽያቱ ነሽ ነው። እኛማ እኔና በእምኒ ዛሬ ኮንሰርት አለብን አላልኩሽም? በጣም ቆጣችሁ ቆልታችኋል። አዎ ቆልተናል። እንዴት ነሽ? ጥርስሽ ተሻለሽ? አንተን ነው በቃ እሺ፣ ሰላም ሁኑ። በቃ ዛሬ ከእናንተ ጋር እሺ፣ ቻው። ደጋም ይባላል። እኔስ ጸዴ እናት ነው ያላችኝ። አያችሁ፣ እግዚአብሔር ይጠብቃችሁ፣ ሂዱ ተዝናኑ ነው የምትለው። ያ እድሜያችሁ እያደገ ሲመጣ ፋሚሊ እንደዚህ ነው የሚሆነው። ባይዘው ድሮ እንደዛ እንደማይጮህ እንደማያብድ ምናምን፣ አሁን ውጡልኝ ከተገኘ ወንድ ካጠገቡ አራቁት ናችኋል። ሰማችሁ?
አረፈድን ጋይስ። ከዛ ደግሞ እቺ ጎግል ማፕ እንደው ምን ጉድ እንደሆነች አላውቅም። እግዚአብሔር አንከራተተችኝ። ቃናው የራሱ አያውቀውም። እኔስ እሺ እንደው አሁን ገና መኪና ያዝኩ ፍጥረት ነኝ። መንገድ አላውቅ ምን አላውቅ እንደው ምስኪን ሰው ነኝ እኔ አላውቅም። ምን ሆነ ነው ግን ሮሎ ጥሩ ነገሮች ዘግይተው ነው የሚመጡት። አረፈደብን ማርያም። ኧረ ዞር በማከረፍ ነበር እንደው ለኮረነስ አባባሌ ስላልከኝ ነው እንጂ አለልም ነበር። ቦሌ ሚካኤል ገባን። አሁን እኛ መሄድ የምንፈልገው ወሎ ሰፈር ነው። ምን እንደምናደርግ አላውቅም። ጌታ እዚህ ሰፈር ደግሞ ክራውድድ። ሃሎ ሀቢቢ በላረግ ያሰብኩት ግን ሳስበው ለማን አባቱ ብዬ ስኒከር ማድረገው አላረግም። ስንት ነው ክፍያው ማሬ? ቆንጆ እኮ ኧረ ማሬ እንዴ ተው እንጂ አንተ ቆንጆ እንዲህ ሲል አያምርበት። ትንሿን ነበርክ። ኧረ እኛ የለንም 300 ብር እባክህ እንዴ በጣም ውድ ነው ጌታዬ። እንዴ እነሱን ተቀበለ። ይኸው እንደ አይነት መኪና አለ። ኧረ እኔ ጌታ እኔ ተበድሬ ነው የገዛሁት፣ በብድር የተገዛ መኪና። ጋይስ ፋይናሊ ደርሰናል። ገርማቻል አርፍደንም ቢሆን we did it ያ ስሙ ጋይስ ቦታውን አናውቀውም ማለት ነው ብዙና እነሱ ሲታዩ ወደ ላቲን የሚሄዱ ይመስላልና እየተከተልናቸው ፈልጓል ፍሩት ናኒ ዞር እያለን ምን እንደሚመስላ ያ አንተ ታዲያ እንደ አይነት ነገር ዲኒያ የሆነ ፒንክ ጸጉር ስሙ ጋይስ አሁን እኔ አይ ዊሽ የሆነ ፒንክ ጸጉር ወይ ምናምን ሰማያዊ ጸጉር ምናምን አላ እንደዛ ባረግ ጥሩ ነበር የሚሆነው ጋይስ። ገቢ ማለት ነው አላውቅም። የላቲን ቫይብ ነው የመሰለ ለካ የላቲን ቢራ ያስተዋወቁ ነው። አልገባንም ነበር። ምንም የላቲን የለበሰ ሰው አይታየኝም። አንድ ሰው የለም። እኔ ፀጉሬ እንዲህ ቦጫጭቅ ምናምን መጥቼ ሲሰራ ቫይብ ነው በቃ ጸዴ ነው ጌታ ዲጄው ምኑ ኧረ በፈጣሪስ ያበደ ነበር። ግን ለቤ ኮንሰርት ደግሞ አለብን። ይኸው ወንድሜን ተዋወቁት ያክስቴ ልጅ እሱን ይዘን አሁን እሱን ተቀብለናል። ጉዞ ደግሞ ወደ ልቤ ኮንሰርት መሳይ ተፈራን እናያለን። ሉል ሲሳይ እናያለን። ሉል ሲሳይ ባይ ዘ ዌይ ጋይስ ከኔ ጋር ወክማ ህፃን እያለን አብረን ሰርተናልና በጣም የምወደውና የልጅነት ጓደኛዬ የሆነ አርቲስት ነው። ሶ በጣም በኩራት ነው ማየው እና እንግዲህ እዚህ ምን ቀውጠዋለን ዛሬ በቃ መተኛት አይደለም። ሉል ሲሳይ ስንት አመት መስኪ ጉግል ያው የኔ ኩያ ነው ፓው እኛ ለራሳችን ልባችን ጓግቷል። ይኸው ካርፓስ ምናምን ብለው አቆይተውናል። ደግነቱ መኪናችን እዛው አቆመን ነው የምንሄደው። ካርፓስ ተሰጥቶናል። ታዩ በፓኬጁ የተሰጠኝን አቢ አምጣው እስኪ ላሳያችሁ።
ሲያድርገው የሰጡን የልቤ ኮንሰርት እዛው ፔፕሲ ያለ አንዱ ተጠጥቶ ነው 2 ፔፕሲ ነው መሳይ ተፈራ የልቤ ነው የሚል ጽሑፍ አለው እና እናንተ ቅድም ቢያገጥመን ጥሩ ነው በፈጣሪ ስም አንድ ፈረንጅ አኖይን ያረጋል እኛ መዝናናት አልቻልንም በቃ እንደዚህ ይላሉ ማለት ቆንጆ ባገሩ ሞልቶ ከተማ ላይ ሰብ አድርጉ ወይ ሰብ አድርጉ ሰባ ምንድነው ሰብስክራይብ ይቅርታ ሰብስክራይብ አድርጉ አዲስ አካውንት ነው ጋይስ አላሳዝኝ እባካችሁ ጌታን ከዜሮ ነው አሁን የጀመርኩት ጋይስ ከዜሮ ዩቲዩብ ስሪ እያላችሁኝ ነበር አትሊስት ሰብስክራይቡ በቃ ቢያንስ ድሮ ለማከል እንኳን ቢከብደኝ ትንሽ ጨመር ማድረግ አለበት እሺ ጋይስ ቴሌግራም ላይ ወይ እንደው በሞቴ ይላችኋል አረብማ ቤት ያስገቡን በጣም እኮ ተጨነቀ እስኪ ከመሳይ ተፈራ የምትጁን አንድ ነገር እስኪ እንዴ ከመሳይ ምንም አልወደዋለኝ እሺ አቀንቅኝ ደነባግሽ እሺኛ በታምኝ ባታምኝ አስወርሽ ሙድሪ ሰጣቂ ምነው ከነከሽኝ የምን አሳዘሽ መለሁን ጨነቀኝ እንደመጠርጠሬ አልቀነሰም ፍቅሬ ሶ ጋይስ ያኛውን ኮንሰርት ጨርሰን አሁን ወደ ልቤ ኮንሰርት ልንገባ ነው ሮዶ መኪና ሶሪ በጣም ቀስ ይቅርታ እና ሶ ኢንጆይ ማድረግ ይኖርብናል እና ጋይስ ሳስበው እኔ ትዳር ያገኘው ይመስለኛል በጣም ጥሩ ትዳር ነው እዚህ ያለው ይገርማችኋል አንዳንዴ መውጣት ጥሩ ነው እንዴ እኔ እዛ ስራ ላይ ተዘብዝፌ ከተማው ላይ ስንት ነገር አምልጦኛል ጉድ እኮ ነው በጣም ብዙ ነገር ነው ከተማው ላይ ያመለጠኝ ጌታ ትኬት አልተቀበሉንም ዝም ብሎ ነው የገባነው ይሄ የፍተሻ ኤሪያ ነው መሰለኝ ሶኒ ለፔፕሲ እንደምሰራ ታውቃላችሁ አይ ቲንክ የዚህ ፕሮግራም ስፖንሰር ፔፕሲ መሰለኝ ፔፕሲ በፔፕሲ ደምቋል ልንገባ ነው አይ ካንት ዌት የመሳይን ፐርፎርማንስ እስክናይ በጣም ጋጉቻለሁ ኤኒዌይስ እንግዲህ እናያለን አሁንም ያንሳል እስቲ ፍላሽ ላይታችሁን መሳይ ነው የምትወዱት እዛ ጋር ቪአይፒ
ማለት በጣም ያበደ በቃ ያበደ ኮንሰርት ነበር። መሳይ ይችላል ይመቸው፣ ወንድሙም ይችላል ይመቸው። ግርማ ተፈራኒ ሲጀመር እንደምወደው ዛሬ ደግሞ በቃ ኡፍ ይሄ ወንድም ለወንድም አንድ ላይ ሲዘፍኑ ምናምን ጌታ በጣም ነው ደስ ይል የነበረው። ሶ ጋይስ አሁን ሁሉ ነገር ጨርሰናል። እናንተ ግን ሰብስክራይብ እያደረጋችሁ ይሄን ቪዲዮ ሼር እያደረጋችሁ የደውል ምልክቱን ተጫኑ፣ ሁሌ ኖቲፊኬሽን እንዲደርሳችሁ። እኛውን ተፍታተን ጨርሰን እነዚህ ጎረምሶች ቤታቸው አድርሼ ወደ ቤቴ ልሄድ ነው። እወዳችኋለሁ። ሰብስክራይብ ማድረግ እንዳይረሳ። ባይ። Thanks for watching. Please subscribe.